ሃይስኩል እያለሁ የሆነ ልጅ እንደሚያፈቅረኝ ነገረኝ። ነገር ግን በወቅቱ ብዙ ወንዶች የፍቅር ጥያቄ ያቀርቡልኝ ስለነበረ ብዙም ትኩረት አልሰጠሁትም ነበር። ፍቅሩን የሚገልጽበት መንገድ ከሌሎች ወንዶች ለየት ያለ እንደነበር ቢሰማኝም ከፊታችን የማትሪክ ፈተና ስለነበረ ሙሉ ትኩረቴን ፈተና ላይ ብቻ ነበር ያደረኩት። የፈተናውም ቀን ደርሶ በሰላም ተፈትነን አለፈ። ከወራት በኋላ ወደ ዩኒቨርሲቲ የሚያስገባኝን ጥሩ ውጤት አስመዘገብኩኝ። የእሱን ማለፍ ያወቅኩት የማትሪክ ውጤታችን ልንቀበል ትምህርት ቤት በሄድኩበት አጋጣሚ ነበረ። እሱ ግን የራሱን ማለፍ እንኳን ሳያረጋግጥ የኔን ማለፍ አጥብቆ ሲጠይቅ እንደነበረ ጓደኞቼ ነገሩ። በነገሩ ብደነቅም በድጋሚ ብዙም ትኩረት ሳልሰጠው አለፍኩ። ከሳምንታት በኋላ የዩኒቨርሲቲ ምደባችን ለማየት ወደ ትምህርት ቤት ተጠራን። ትምህርት ቤት እንደደረስኩኝ የማስታወቂያ ሰሌዳ ጋር ሄጄ የት ዩኒቨርሲቲ እንደደረሰኝ ስሜን በመፈለግ ማየት ጀመርኩ። አዲስ አበባ ዩኒቨርሲቲ ላይ በጣም ደስ አለኝ። ከዛም ይህን ደስታዬን ለመናገር እየተዟዟርኩ ጓደኞቼን መፈለግ ጀመርኩ። ትንሽ ግቢ ውስጥ ከተዟዟርኩ በኋላ ጓደኞቼ ከሩቅ እየተሳሳቁ ወደ እኔ ሲመጡ ተመለከትኳቸው። ልክ እኔ ጋር ሲደርሱ እጄን ግራና ቀኝ ዘርግቼ አያችሁልኝ አይደል ብዬ ፈገግ አልኩኝ። አዎ አየንልሽ፣ ከአፍቃሪሽ ጋር አንድ ግቢ ለዛውም አንድ ዲፓርትመንት ደረሳችሁ አይደል ብለው ቀለዱብኝ። በወሬያቸው ተበሳጭቼ እንደ ድንገት ስዞር እሱም እንደኔ ጓደኞቹ ከበው እያወሩት ነበር። ደስታውን እየተካፈሉት ይሁን ወይ ደግሞ እያበሸቁት አላውቅም። ብቻ ግን አንገቱን ደፍቶ ፈገግ ሲል ነበር። ድንገት ቀና ሲል ተያየን። ዝዝ ብሎ ሲያየኝ ቆይቶ እያየሁት መሆኑ ሲገባው ደንግጦ ፊቱን አዞረ። ይህ ሁሉ ሲፈጠር ሁሉም በራሳቸው ጨዋታ ተጠምደው ስለነበር ማንም ያስተዋለን ሰው አልነበረም። ያየን ስለሌለ እየተደሰትኩ ከጓደኞቼ ጋር ወደ ቤት ተመለስን። ጓደኞቼን ቻው ብዬ ወደ ቤት ከገባሁ በኋላ ስለ ልጁ አስተያየት እያሰብኩ ከሀሳቤ አልጠፋ አለ።